እርግጠኛ ነበርኩኝ አንድ ምነግር ነገር ልጁ ምኗም እንዳልሆነ ልጁ ጋር ያለው ነገር እዚህ ባላ ራስ ይፈታለው ማለት ነው ይኸውልህ አሁን መፍታትም ሌላ ርቀትም መካሄድ እኮ አያስፈልግም ገብቷል አይደለ በቃ ዝም በሽ ሄሎ አንቺ ተረጋጊና እኔ በቃ የውሸት እንደሚሆን ያላት የሷ ዋጋዋ እንዲገባ ብላ ነው ይሄን ነገር ያደረገች ብዬ ነው ማስበው አሁንም ቢሆን ማለት ነው ችግር የለውም በቃ ሁሉ ነገር በተረጋጋበት እናወራለን ታሽከዚ በቃ እንሂድ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው ልቀርኩ እኔስ ይቅርታ የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ከባድ ነው ግን ከዚህ በላይ ነገር ጠብቄ ነበር አለ አይደል ቻለስ ይላል አሜን 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 ለአንዴና ለመጨረሻ ጊዜ ነው ይላል ለአንዴና ለመጨረሻ ጊዜ አይደለም ሌላ ሰው ጋር እንደዚህ ተተቃቀፊ ምናምን ሳይ ላይሽ ቀርቶ ማለት ነው የማይሆን ቀልድ ራሱ እንድትቀልጂኝ አልፈልግም ለአንዴና ለመጨረሻ ጊዜ ገብቶሻል እሱንም ላጣሽ ስለማልፈልግ ብቻ ማለት ነው አትሳቂ የእውነት ነው ፍቅር አይደለም የማስመሰል ልብሽ ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሱሶነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ አይ አልተጎዳም ደስ የሚለው ነገር እኮ አልተጎዳም ተመሰግናችኋል አይደለም አይ እዚህ ጋር ዘርበይ እሱ ጋር ችግር የለውም አይ ደስ የሚለው የሆነ አካል በቃ ለመግደሉ ደስ ያለ እስከ መድማት ውጪ ጥርሱ ጋር ምናምን ነው አይ ለራሴ ላይ መወሰኔ ነው ትንሽ ይጎል ነበር ግን ያው ቆየ እየቀለድሽ ነው ቀልድ ነው አሁን እንደዚህ አይነት የማይሆን የተመጣቀል ዳቀልድ ይችላል ነደስ እናንተንም ያው አመሰግናችኋለሁ በጣም ለኔ ብላችሁ ተሰድባችኋል በሄልንም ተሰድባችኋል እዚህ ጋር ባሉት አንዳንድ ሰዎችም ተሰድባችኋል እና በጣም ለኔ ስትሉ በጣም አመሰግናችኋለሁ ቴንኪው በድጋሚ ያችኋለሁ በጣም አመሰግናለሁ የምር በጣም ነው ደስ ያለኝ የምር አውቃለሁ እናንተን በጣም እንዳስቀየምኳችሁ እኔ ከተጠየቅኩኝ ያው ከመቶ ፈተን በጣም ነገር ካለ